እኔ በኋላ በሚመጡ ትውልዶች ላይ ስለ እኔ መልካምን ነገር አድርግልኝ በአንደበታቸው ብሎ ተማጽኖኛልና ነው ብሎ ይናገራል። እንደ አጠቃላይ ሰዎች በመጡ ጊዜ አብርሃም ነው አብርሃም ከኛ ነው አብርሃም ከኛ ነው እያሉ ሁላቸውም አላህ በቁርአን ላይ ተናገረ። ማ ካነ ኢብራሂሙ የሁድየን አለ ወላ ነስራንይን አለ ወላኪን ካነ ሐኒፈን ሙስሊመን ወለም የኩን ሚነል ሙሽሪኪን። አብርሃም አይሁድ አልነበረም አላቸው። ተመልከት፣ አብርሃም ክርስቲያንም አልነበረም አለ። ሁለት አብርሃም ልክ እንደናንተ እንደ ቁረይሽ ከሃዲያኖችም አጋሪ አልነበረም በእኔ ላይ አለ። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ነገራቸው። አያችሁ አይደል? ምን ነበር? ሙስሊም ነበር ብሎ ነገራቸው። እና ስለዚህ አብርሃም በዚያ በአንድና ብቸኛ የሆነውን አምላክ የሚያመልክ ሙስሊም እንጂ እንደሌላው አይደለም። አይሁድም አልነበረም፣ ክርስቲያንም አልነበረም፣ እንደናንተም አጋሪ አልነበረም። ወደ እኔ ወደ እውነት የተዘነበለ ሙስሊም ነበር ብሎ ይህን ገለጸላቸው ማለት ነው። ይህን ይመስላል። እሺ አሁን እንደነገርከኝ ሀሳብ ነው እንጂ ኤቪደንስ ያለው አይደለም ማለት ነው። ሰዋየ ትንሽ እዚህ ላይ ተጨማሪ ሀሳብ ልጨምርልና ደግመህ ትናገራለህ። ጥሩ ስለተናገር ቴንክ ዩ። የጠየኩ ጥያቄ እንደዚህ ወይም ክሬት ያደረኩት ጥያቄ አየ ሶስቱ ሃይማኖቶች ከአብርሃም ጋር የሚገናኙት አንደኛው ይሄ የዘር ሀረግ ነው። ምክንያቱም ወደ ኤቪደንሱ ስንሄድ ወደ ምንድን ነው የአብርሃም ያስባላቸው ከአብርሃም ጋር ያገናኛቸው? አንደኛ እስማኤል የአረቡ ማህበረሰብ እንደሚወክል ግልጽ ነው፣ ታውቃለህ። አይሁዶች አብርሃም አባታችን ነው ብለው ነው የሚያምኑት። ብሎ ማመን ብቻ ሳይሆን በተግባርም በተጨባጭም ታሪክም እሱን ነው የሚያሳየው። አብርሃም ልጆች ወልዷል። ከወለዳቸው ልጆች መካከል አንዱ ይስሐቅ ነው። እንግዲህ አይሁዶች ዛሬ ያሉት ከዚህ በፊትም የነበሩት ዚክራ አንድ ልጅቱ ቅድም ያሰለመችው ስለ ሶላት አስተምር እያለች ነው። ፎሎ አድርጋትና በውስጥ አናግራት። እሺ ጻፊላት በውስጥ ቀጥል። ይቅርታ። እነዚህ ተጨባጭ የሆነ ታሪኮችን ስናጤን አሁን መሰለኝና እውሱ ተመልከት። መሰለኝና ለምሳሌ አሁን አንተ ቁርአንን በጣም ጠቅሰ ነው የነገርከኝ። አሁን ለእኔ ይሄ ጀስት እንደ ሀሳብ እንጂ ለእኔ ኤቪደንስ ወይም ደግሞ የሚዳሰስ ምስክርነት ሊሆነኝ አይችልም። አየህ፣ ይሄ አንተ ቁርአን ለአንተ ሊሆን ይችላል፣ እኔ አይደለም። ማስረጃ የፈለከ ይቅርታ፣ ቆይ አንዴ ቆይ። እኛ የማስረጃ ምንጮቻችን ብለን የምንገልጻቸው ከአምላካችን በነቢያችን በኩል የተገለጠ መለኮታዊ ቃል ነው። እሱን እያነበብኩ ነው፣ ላሳይህ እችላለሁ። አይ እሱን አልፈልግም ካልክ አንተ ምንን መሰረት አድርገህ ነው ስለ አንድ እምነት እውነተኛነት ማረጋገጥ የምትችለው? ልመልስልህ። በጣም ጥሩ። አንደኛ ታሪካዊ ነገር ታሪክን ማን ነው የሚዘግበው? ታሪኩን የሚዘግበው ማን ነው? ባለ ታሪኮቹ ናቸው። እነዛ ባለ ታሪኮቹ እውነተኛ መሆናቸው እንዴት ልታረጋግጥ ቻልክ? እሱ ልመጣልህ ነው። እሱን መልስ። ታሪክ ሲባል ታውቃለህ አይደለ? ታሪክ ሲባል በሁለት መንገድ ማየት ትችላለህ። በሚዳሰስ እንደዚሁም ደግሞ ለምሳሌ አንድ ታሪክ ሪኮርድ ሲደረግ አሁን እንኳን በሳይንስ አርኪኦሎጂስት ወይም ደግሞ የታሪክ አጥኚዎች በሚዳሰስ መልኩ ፕሩፍ ሊያደርጉት ይገባል። የእስራኤል ታሪክ አሁን ስለ እግዚአብሔርና ስለ አብርሃምም ስናነሳ ቀጥታ የምንሄደው አይሁዶች ጋር ነው። አይሁዶች ዛሬም አሉ፣ ከዚህ በፊትም ሲኖሩ ነበረ። አንዱ ኤቪደንስ እሱ ነው። እነሱ ጋር ያለው የታሪካቸው መጽሐፍ ቅዱስም ኤቪደንስ ነው። በጣም ጥሩ። ልጨርስልህ፣ አልጨረስኩልህ ጥያቄ። ሁለተኛ መለኮታዊ ኤቪደንስ መረጃ ምንጫቸው ትክክል ነው ብለህ ኢስላም እንዳትቀበል ያደረገበት ምክንያት ምንድን ነው? የእነሱ መረጃ ምንጭ ምንድን ነው? ከየት ነው የመጣው? ከራሳቸው ከትውልድ እስከ ትውልድ ሲኖሩት ስለነበረ። ለምሳሌ አሁን የኢትዮጵያ ታሪክ 3000 ዓመት ታሪክ እንዳላት ታውቃለህ። ከራሳቸው
ከራሳቸው መጣ ትቀበላቸዋለህ። ታሪኩ ትክክል ነው። ተጨባጭ ነው። የእነሱ ባለ ታሪኮች ናቸው። በምንድን ነው ያረጋገጥከው? ከራሳቸው ስለዚህ ታሪክ የራሳቸው እኮ ታሪክ አንድ ታሪክ በዚህ ጥያቄ ላንሳ ነው። የመጀመሪያ ያነሳ አካል ማን ነበር? አብርሃም ነው አይደለ? አብርሃም ነው ያነሳው። አብርሃም ማን ነው? አብርሃም ነው። አብርሃም መቼ ነው ስለ እርሱ እንዴት ልታምነ ቻልክ? አብርሃም የሚባል አካል እንደነበረ ታሪኩን አይቼ ነው። ታሪኩን አንብቤ ነው አልጨረስኩም። የሆነ ማስረጃ ነገር አሳየን እስኪ። ቆይ ሳይሆን እየተነጋገር እንድንሄድ ነው። አብርሃም የሚባል አካል እንደነበረ እስኪ ከፍተህ ከታሪክ ማስረጃ አሳየን። በሱ ዘመን ከነበሩ ታሪክ የተጻፉ ነገራቶች ክፈት እስኪ። አንደኛው መጽሐፍ ቅዱስ ነው አለ ቀየርና እሱ ነው ያለ። እኔ መለኮታዊ መጽሐፍ እያልጠየቅኩም የታሪክ መጽሐፍ ከአብርሃም በፊት ስለነበረ ነገር የሚናገር እስኪ ያሳየን። ኖ የታሪክ መጽሐፍ የለኝም፣ ግን መጽሐፍ ቅዱስ ነው ያልኩ። መጽሐፍ ቅዱስ አንደኛው ታሪክ ይዘት እንዳለው ታውቃለህ። እሱን ነው እያልኩኝ ያለሁት። ስለዚህ የታሪክ መሰረት ሊሆን አይችልም። ያ ነው መጽሐፍ ቅዱስ ታሪክ የታሪክ ፓርት አለው። ታሪክ ስለ ለምሳሌ የነ አብርሃም ማን የጻፈው መጽሐፍ ቅዱስ? የመጀመሪያ 5ቱ መጽሐፍቶች በሙሴ ነው የተጻፉት። እንደዛ ብለን ነው የምንቀበለው። ማስረጃ ሙሴ እንደጻፈ ሌላ ማስረጃ ላቀርብልህ አልችልም፣ ግን ማስረጃው እንደዛ ነው። ሙሴ ነው የጻፈው። እንደጻፈው ከመጽሐፍ ውስጥ ችግር የለም። የለም አየህ፣ እኛ ግን መጽሐፋችንን ማን እንደጻፈው እናውቃለን፣ መቼ እንደወረደ እናውቃለን፣ ስለ ጸሐፊዎቹ በደንብ እናውቃለን። ይህ ሁሉ ማስረጃ ግን አትቀበል። ሙሴን የጻፈው ሙሴ እኔን የጻፍኩኝ ብሎ ስለጻፈ ሳይሆን ሙሴን የጻፈው ተብሎ ይታመናል ነው ያልኩት። መጀመሪያ የእኔን ንግግር ቫሊዩ ልትሰጠው ይገባል። ማን ያመነው እንደዛ ብሎ? እኛ ክርስቲያኖች እናምናለን፣ እንደዛ ብለን እናምናለን። እንድናምን ያደረገው መጽሐፍ ቅዱሱ ላይ ያለው ታሪክ እውነተኛ ነው፣ መለኮታዊ ኤቪደንስ ስላለው። ቅድም ያልነገርኩህ አንደኛው ይሄ ነው። ሁለተኛው እኔ የማምነው መለኮታዊ ኤቪደንስ ነው፣ መለኮታዊ ማስረጃ። እንደሱ ከሆነ አንዴ አብርሃም ሙሴ ከሞተ በኋላ ያለውን ታሪክ አንድ አውቀር አውጣለህ፣ ክፈትለት እስኪ። ይሄ ሙሴን የት ሆኖ እንደጻፉት ይነግረናል። አውቀር አለ ረሁሱ እየከፈትኩ ነው። እንግዲህ ሙሴ ነው የጻፈው ብሎናል። ሙሴ እንደጻፈው ማስረጃ አለው የለም ብሎናል። አይ እኛ ስለምናምን ነው አላ ነው። እኛ በትክክል እንደዛ እናምናለን። እኛ ስለምናምን ነው እንጂ ሙሴ እንደጻፈው እዚያ ላይ ምንም የለም ማስረጃ። ለማንኛውም አሁን ይሄን ጥቅስ እስኪ አንብበውና ሙሴ እንዳልጻፈው ቢያንስ ይሄ ይረዳሃል። ያው እነዚህ ጋር አብሮ ምን ይላል መሰለህ? ሙሴ እሱ ለኔ ማተር አያደርግም። ሙሴ አልጻፈውም ጻፈውም ቢባል ለኔ ማተር አያደርግም። ምክንያቱም ታሪኩን እንዳለ አምናለሁ። ሙሴ ባይጽፍም ማንም ይጻፍ እኔ አምናለሁ። እሱ እኔ ጉዳይ አይደለም። አይዘወይ ያለ ማስረጃ ነው እንድታራ የምታምነው አይደለም። ያለ ማስረጃ ነገርኩህ። መለኮታዊ ማስረጃ አምናለሁ አልኩ። ሁለተኛ አንተና ማንም ሙሴ እንደጻፈው ማስረጃ ልታወጣ አልቻልክም። አንዴ ምን ይላል? የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ማን ይሄን የጻፈው? ሙሴ ሞተ እያለ ነው። ሙሴ ሞተ እያለ ስለ ሙሴ የአሟሟት እየነገረን ነው። የቱን ነው የጻፈው? ከሞተ በኋላ ነው። መቼ እንደሞተ የት እንደተቀበረ ገና ይነግረናል ሙሴ። ተመልከተው። ቀጥሎ ምን ይላል? በቤተ ፈጎረን ፊት ለፊት በሞዓብ ምድር በሸለቆው ውስጥ ተቀበረ ይለናል። ማን? ሙሴ። ስለማን? ስለ ሙሴ አሟሟት የት እንደተቀበረ እየነገረን ነው። እስከ ዛሬም ድረስ መቃብሩን ማንም አላወቀውም ይላል። ማን ይሄን እያለ ያለው? ሙሴ። የት እንደተቀበረ ሙሴ ስለ ሙሴ እየነገረን ነው። መቃብሩ ራሱ የት እንደሆነ አይታወቅም ማለት። ሙሴም በሞተ ጊዜ እድሜው 120 ዓመት ነበር አለ። አይኑ አልፈዘዘም፣ ጉልበቱም ቀር አልደነዘዘም አለ። ሰላም። ማን ይሄን እየተናገረ ያለው? ሙሴ። ተመልከቱ። የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት ይላል።
ማን ይሄን እያለ ያለው? ሙሴ ነው። ተመልከት። ለሙሴም ያለቀሱት የልቅሶ ወራት ተፈጸመ እያለ ይናገራል። ተመልከት። አይ እሱ አሁን ይሄ ለእኔ ትርጉም የለውም። ሙሴም ማን የጻፈው ይሄን ቃል? መልስ። ሙሴን የጻፈው ብለን ነው። ይሄን የጻፈው ሙሴ ነው። አሁን ሙሴን የጻፈው ተብሎ መላምት ነው ያለው ነው ያልኩት። ስለዚህ እኛ ሙሴን መቼ ነው የጻፈው? ይሄ በህይወት እያለ የጻፈው ሙቶ ነው የጻፈው? መልስ። ውሱ አልሰማኝም ማለት ነው። እየሰማሁ ነው። መቼ ነው የጻፈው? የመጀመሪያ 5 መጽሐፍቶች ሙሴን የጻፈው እነዚያ ተብሎ መካከል አንደኛው ይሄ ነው አይደለም? መላምት ተቀምጧል። ዘዳግም እሱ ስለዚህ የጻፈው አይደለም? ሙሴ የሚጻፈው አይጻፈው እኔ እቀበለዋለሁ፣ መለኮታዊ ኤቪደንስ ስላገኘው እቀበላለሁ ብያለሁ። እሺ ሙሴ አሁን የማይጻፈውም እቀበላለሁ እያለ ነው። ተመልከት። ኤግዛክትሊ ማንኛውም በዚህ ላይ ማን እንደጻፈው ማረጋገጥ አይቻልም። እሺ አንድ መለኮታዊ መጽሐፍ መለኮታዊ መጽሐፍነት የሚያሰኘው ምን መስፈርቶች ሲገኝበት ጊዜ ነው? እስኪ ለምን መለኮታዊ መጽሐፍ ብለህ እንደተቀበልከው እንድንረዳ ዘንድ። በጣም ጥሩ በጣም ጥሩ። ፐርሰናሊ እኔ ያለ መለኮታዊ ማስረጃ የትኛውም እምነት እውነት ነው ብዬ አልቀበልም። ክርስትና ግን ለእኔ መለኮታዊ ማስረጃ አለው። እሺ መስፈርቱ ምንድን ናቸው? ለምሳሌ ለአብርሃም እግዚአብሔር ተገለጠ ይላል። ለእኔም መገለጥ አለበት ብዬ አምናለሁ። አንደኛው እሱ ነው። ሁለተኛ የአብርሃም ጋር የተገለጠው እግዚአብሔር በሚቀጥለው ትውልድም እንደዚሁ አይነት ኮንቲኒየስሊ ተገልጧል። ለምሳሌ አይሁዶች እስከ ክርስቶስ ከክርስቶስ በኋላ የክርስቶስ ደቀ መዛሙርቶች ክርስትናን እስከሚያስተምሩ ድረስ በመካከላቸው እግዚአብሔር ይገለጥ ነበረ። እግዚአብሔር ኃይሉን ይገልጥ ነበረ፣ ክብሩን ይገልጥ ነበረ። ኮሚኒኬሽን ነበረ ማለት ነው። ያለ ኮሚኒኬሽን አሁን የታሪክ ሰንሰለቱን ዝም ብለን ስናይ ኮሚኒኬሽን አለ። ከአብርሃም ካነሳሁ ጀምሮ አብርሃም ክርስትና ሃይማኖት ትክክለኛ ሃይማኖት መሆኑን ያምን ነበር። ቆይ ሁሱ አይሆን መልሰው እንጂ ያምን ነበር። ቆይ ሮጠ ክርስትና ጋር አትሄድ። አብርሃም ለአብርሃም እግዚአብሔር ስለተገለጠ እግዚአብሔር አልከኝ አይደል? ቆይ ለአብርሃም እግዚአብሔር ተገልጧል አልተገለጠም? እኔ ስለ ክርስትና አላነሳውም። ክርስትና ጋር መጣል ክርስትና ትክክለኛ መሆኑን የማምንበት ነገር ለአብርሃም እግዚአብሔር ስለተገለጠ ብለህ ጀመርክ። ክርስትና ማለት ምን ማለት ነው? ተደርገ የፈለከው አካል ክርስትናን ያውቀው ነበር ወይ? ክርስትና ማለት ምን ማለት ነው? ወረሱን አብርሃም ያውቀው ነበር ወይ ክርስትናን? ነው መልስልኝ። ምን ማለት ነው? ስለ አብርሃም ክርስትና የሚለው ቃል የለም ሲጀምር መጽሐፍ ቅዱስ ላይ አንድ ቦታ ላይ የለም። አየህ፣ እኔም ስለ ክርስትና እያወራው አይደለም። አብርሃም እየሰማሁ እኮ ነው። ሁላቸውም ክርስትና ስለ ክርስቶስ ስለ ክርስቶስ ክርስትና ሃይማኖት ትክክለኛ መሆኑን ያረጋገጥኩበት ብለህ አልጀመርክም? ክርስትና የፐብሊክ ስማችን ነው እንጂ ትክክለኛ የክርስቶስ ደቀ መዛሙርቶች ክርስቶስ ነው ያለው። መሆኑን ያረጋገጥኩበት ምክንያት ብለህ አልጀመርክም ወይ? ብያለሁ። ፐብሊካሊ የምንታወቅበት ይህን ክርስትናን ሃይማኖት አብርሃም ያውቀው ነበር ወይ? ቆይ የክርስትና ምንጭ ምንድን ነው? አብርሃም ያውቀው ነበር ወይ? እንደ ማስረጃ አድርገህ ልታነሳው የፈለግከው አካል አብርሃም ያውቀው ነበር ወይ ክርስትና? ግልጽ ጥያቄ እኮ ነው። ጥሩ። እዚህ ላይ ትንሽ ልናገር። ክርስትና ፐብሊክ ስማችን ነው። ክርስትና ግን የተባልንበት ክርስቲያኖች የተባልንበት ምክንያት ክርስቶስን እንደ መሲህ፣ እንደ አዳኝ፣ እንደ እግዚአብሔር ልጅ፣ እንደ ጌታ በመቀበላችንና እሱን በመቀበላችን ሳይሆን ጥያቄው አብርሃም ያውቀው ነበር ወይ? ምኑን ነው? አብርሃም እኮ ከሱ በኋላ ያለውን ነገር የማወቅ ግዴታ የለበትም። ስለዚህ አያውቀውም አብርሃም አይደል? አንተ አብርሃም እግዚአብሔርን ያውቃል። ስለ እግዚአብሔር ነው እያወራሁ። እግዚአብሔር አይደለም ጥያቄ። ክርስትና የሚባለውን ሃይማኖት አብርሃም ያውቀው ነበር ወይ? ጥያቄ ትክክል አይደለም። እሱ አንተ ማስረጃ ልታደርግ የፈለግከው አካል የምትዋሽበት አካል አብርሃም የክርስትና ማስረጃ አድርገህ ልታነሳው የፈለግከውን አካል ማጽዳት ስላለብኝ ነው። በጣም አከብረዋለሁ። ስለዚህ አብርሃም የሚባለው አካል ክርስትናን ያውቀው ነበር ወይ? እንደዛ ከሆነ ላጽዳለህ። በደንብ ስማኝ። እንግዲህ መልስ የተጠየቅከውን አብርሃም ክርስትናን ያውቀዋል ወይስ አያውቀውም? ክርስትና የሚባለውን ሃይማኖት ክርስትናና አብርሃምን እንዴት አገናኘው? ትክክል አይደለም እኮ እያልኩ ነው። ያንተም ጥያቄ ታገናኝ የፈለግከው ስለ ክርስትና ትክክለኛነት ለምሳሌ ለአብርሃም ስለተገለጠለት አምላክ አልክ። ስለዚህ ያን አብርሃም ክርስትና የሚባለውን ሃይማኖት ያውቀዋል ወይስ አያውቀውም? ይከተለዋል? ሮስ ጥያቄ ጠይቃል፣ ተቀብያለሁ። ያንተን ጥያቄ ግን ኮሬክት አድርጌ መልሱንም ልስጥ።
አንዴ እድል ስጠኝ። እሺ የተጠየቀውን መልስ። ምናልባት ኮንትሮል ለማድረግ ካልፈለክ በስተቀር ማለት ነው። የተጠየቀውን መልስልን እስኪ በደንብ ስማኝ። እሺ አብርሃም ያውቀው እያልኩ ያለሁት ክሊር ላድርግልህ። አብርሃም ያውቀው ነበር ክርስትና። ቆይ ክሊር ላድርግልህ። አብርሃም ያውቀው ነበር። በአብርሃም ዘመን እግዚአብሔር ለአብርሃም ተገልጦ ነበረ። አንድ ተገልጦታል አልተገለጠለትም እኮ አይደለም ጥያቄው። ማን ነበር? አበራ። ቆይ ያንተን ጥያቄ ፎርስ አድርጋለሁ። ጥያቄ ራሱ ትክክል አይደለም ብያለሁ። ሁሱ ጥያቄ ራሱ ትክክል አይደለም ብያለሁ። እዚህ ቦታ ላይ ይህን ጥያቄ የምትጠይቅበት ምክንያት የለም። ያ የተንጠለጠልክበት አካል አብርሃም ያውቀዋል አያውቀውም? ሃይማኖት ዩሲ አብርሃም ከሱ በኋላ ያለውን ነገር አያውቅም። ምክንያቱም አብርሃም ስለዚህ ክርስትና የመጣው ከአብርሃም በኋላ ነው ማለት ነው። እንደሱ አትልም። እንዴት አለ? በል አሁን ማውራት ትችላለህ። በጣም ጥሩ። ባይዘው ጥያቄ ትክክል አይደለም። ሶሪ ይቅርታ አድርግልኝና ጥያቄ ትክክል አይደለም። ክሮስ ጥያቄ የመጣው ከአብርሃም በኋላ ነው፣ ሊያውቀው አይችልም እያልክ ነው። አመሰግናለሁ። አሁን አውራ። ኦኬ እንቀጥል። ለምን እንደፈለግከው ባላክም ኦኬ። እሺ እግዚአብሔር ለአብርሃም ተገልጦ ነበር። አንድ ቅድም ያስኩትን የተናገርኩትን ነጥብ ትይዝልኛል። ተቆርጣለህ። ምንድነው ኤቪደንሱ ወይም ደግሞ መለኮታዊ ስለመሆኑ ማስረጃ ስላልከኝ፣ እግዚአብሔር ለአብርሃም ተገልጦ ነበረ። አብርሃም ቀጥሎ ላለም ትውልድ ተገልጦ ነበረ። እንደዛ እያለ እስከ ክርስቶስ ድረስ ይመጣል። ይሄንን አምላክ ነው በመገለጡ ነው ማምነው እንጂ ሐሳብ ብቻ ግምት ብቻ አይደለም እያልኩ ያለው። እግዚአብሔር የአብርሃሙ አምላክ የሚገለጥ ነው። በቃ ከተገለጠ በጣም ጥሩ። እሺ ራሱን የሚገልጥ ነው ወይ? ባጭሩ ልጨርስልህ። ይሄ መስመር ክርስቶስ ጋር ይመጣል። ክርስቶስ በኋላ ደግሞ ወደ ክርስቶስ ተከታዮች ያልፋል። ከዚህ ውጪ እግዚአብሔር በመሐመድ በኩል ሊሆን ይችላል፣ በአይሁድ በኩል ተገልጧል ካልከኝ መለኮታዊ ኤቪደንስ ካለ ፐርሰናሊ ከራስ ጀምረ ምናልባት እንድትነግረኝ ጠይቄ ልለፍ። እችን ጥያቄ አንተ እግዚአብሔርን ፐርሰናሊ ድምፁን ሰምተህ ታውቃለህ? ምክንያቱም የአብርሃም አምላክ የሚናገር ነው። ለአብርሃም ተገልጦ ነበረ፣ ዛሬም ይገልጣል። አንተ ተገልጦልህ ነበረ ወይ? እንደዛ ከሆነ አንተ ላይ ቆምና ስለ መሐመድ ልጠይቅ ስለምፈልግ ወደ አንተ መልሻለሁ። ስህተት መሆኑን ላስረዳህ ነው። ክርስትና አምላክ ተገልጧል ብላ ያምናሉ እነዚህ ሰዎች። እግዚአብሔር ታይቷል ብላ ያምናሉ። ክርስቶስ ነው መጀመሪያ የሚቃወማችሁ፣ መጽሐፍ ቅዱስ ነው የሚቃወማችሁ። እግዚአብሔርን ያየ አንድስ እንኳ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ያወጣላቸው አብከር እግዚአብሔር ታይቷል ብለው ክርስቲያኖች ያምናሉ። ተረጋጋኝ። እግዚአብሔርን በዚህ አይን ማየት አችልም። ግን ያው መጽሐፍ ምን ይላል? መቼም ቢሆን እግዚአብሔርን ያየ አንድ እንኳ የለም ይላል ኢየሱስ። ታዲያ ኢየሱስን ነው የምናምነው? ጨርሰህ አንብበው። ያው ክርስቲያኖች ጨርሰህ አንብበው። እሱ ችግር የለም። ጥቅሱ ራሱ ይነግራል። ጨርሰህ አንብበው። ችግር የለም። ጨርሰህ አንብበው። እናንብብ። ቆይ እኔ ላንብብልህ። እሱ ቆይ አንዴ እኔ ላንብብልህ። በቃ ጥቅሱን ስላወጣ ቴንክ ዩ ሶ ማች። እንደዚህ ይላል፣ ስሙ እርሱ ብቻውን የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችልም። ለእርሱ ክብር ለዘላለም ይሁንና። ቁጥር 17 በአሁኑ ዘመን በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን ከፍ አድርግልኝ። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ልቀጥል። እውነተኛው
ሕይወት የያዙ ይይዙ ዘንድ ለሚመጣው ዘመን የሚሆንላቸው መዝገብ ይሰበስቡ፣ መልካሙን እንዲያደርጉ፣ በበጎ ስራ ባለጠጎች እንዲሆኑ። ትንሽ ከፍ አድርገው ሊረዳቸው። ይበቃል። ምንም አዲስ ነገር የለም። ስለዚህ አንድም ሰው እንኳን አላየውም ይላል እግዚአብሔርን። ሀሳቡ ተቆርጧል። ከላይ ልጀምር። እግዚአብሔር ብዙ ቦታ ነው አይታይም ያለው። በቃ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ጋር እንሂድ። ችግር ምዕራፍ 5 ቁጥር 37 ማውጣለት አለ። 5:37 ኢየሱስ ራሱ ይንገረን እስኪ እግዚአብሔር ታይቷል አልታየም የሚለው ሁሱ አሁንም ትንሽ እንትንን ከፍ እንድታረግ እግዚአብሔርን በዚህ አይን ማየታችን። ስለዚህ እግዚአብሔር አይታይም አይደለ? አማንክ የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃል የላችሁ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመሰክርላችኋልና እርሱም እናንተም በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም እኔ የሚመሰክሩ ናቸው። ስለዚህ እግዚአብሔር እንዳልታየ ይነግረናል ኢየሱስ። ይሄ አይደለም ነጥባችን። እሺ ኢየሱስ ክርስቶስ እግዚአብሔር አልታየም። ይሄ አይደለም ውሱ በእንደዚህ አይነት ደካማ ጥቅሶች እነዚህ ጥቅሶች አንተ የምትለውን ሀሳብ አይደግፉም። በመጀመሪያ ምናልባት እንደ መንፈሳዊ ሰው የምትናገር ከሆነ በጣም ዲፕሊ እንናገር። እኔ ምንድን ነው ያልኩኝ? ቆይ እሱ አንዴ መልስ እንጂ ብዙ ጥቅስ አወጣልህ እግዚአብሔር እንደማይታይ። ስለዚህ አንተ ይታያል ብለህ ነው የምታምነው እግዚአብሔር? አንዴ እኔ ሲጀመር እግዚአብሔር በአይን ይታያል አላልኩም። መጽሐፍ ቅዱስም እግዚአብሔር በአይን ታያለህ አይልም። እግዚአብሔር ተገልጦ ነበር ስል በአካል ተገልጦ ሲናገር ነበረ ነው ያልኩ። መገለጥ የሚባለው እሱ ነው። እግዚአብሔር ይታያል ቃል በቃል ቆይ አንተን ልጠይቅህ። እግዚአብሔር ምንድን ነው ለሙሴ የተናገረ? በአካል ነው የተገለጠው? እግዚአብሔር ይታያል። አዎ በአካል እግዚአብሔር ይታያል። እናሳየ ነው። ይታያል አላልኩም ስትል ነበር። አዎ ይታያል እያልኩህ ነው። ደግሞ ሌላ ቆም። ምክንያት መጽሐፍ ቅዱስ በራሱ ይገጫል። የማይታይ አምላክ ምሳሌማ ክርስቶስ ተገልጦ ነበር። አሁን እያልክ ያለው ከክርስቶስ በፊት ራሱ ታይቷል። እቺን ነገር ዊክ እንድታረጋት አልፈቅድልህም። እግዚአብሔር ተገለጠ ያልኩ ለአብርሃም ተናግሮ ነበረ፣ ለይስሐቅ ተናግሮ ነበረ፣ ለያዕቆብ ተናግሮ ነበረ። የማይናገር አምላክ ፐርሰናሊ እኔን የማይናገረኝ አምላክ አላመልክም። ኤግዚስት አላረገም ብዬ ነው የማምነው ፐርሰናሊ ሳይሆን ይሄ የክርስትና መሰረትም ነው። ስለዚህ እግዚአብሔር ታይቷልም አልታየም እንደ መጽሐፍ ቅዱስ። በጣም የሚገርመው ክሮስ ጥያቄዎችን ለምን እንደምታመጣቸው አላውቅም። ነገር ግን ቻሌንጅ ላደረገ ፈልጋለሁ። እግዚአብሔር ሙሐመድ ተናግሯል በቀጥታ። ይህን ጥያቄ ልጠይቅ። በቀጥታ ተናግሮታል። ልክ መጽሐፍ ቅዱስ ላይ እንዳሉ ነቢያቶች እነዛ ሙስሊም ናቸው ብለህ አንተ እንኳን በሀሳብ ደረጃ የምታነሱት ተገልጧል ወይ ስንል በድምፁ ተናግሮታል ወይ? አንተንስ ተናግሮሃል ወይ? እችን ጥያቄ መልስልኝና ምናልባት ሌላ ጊዜ ወደ አንተ ቤት እመልሳለሁ። በቃ እሺ፣ የመጨረሻ መልስ። አዎ ነብዩ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል አናግሯቸዋል። ቃል በቃል አይደለ? አዎ። አሁን ኤቪደንስ አልጠይቅም፣ ቻሌንጅ ላረግም አይደለም የጠየቅኩ። እሺ አንተንስ አናግሮሃል? አምላክ አላህ በላከልን ነብይ በኩል ለእርሳቸው ተናገረ ማለት ሁላችንንም እንዳናገረ ነው የምንቆጥረው። አምላክ ነብይ ነው። አየህ እዚህ ጋር ተናገረ። አታዳምጥም? ለምን ታርቀህ ትገባለህ? ሶሪ እሺ ቀጥል። እሺ ይቅርታ። አምላክ እያንዳንዱን ሰው አማኝ ማናገር አለበት ብለህ ታምናለህ? ይሄ መስፈርትህ ነው? ከየት ያገኘው? መስፈርቴ ነው።
ይሄ የኔ መስፈርት። በጣም ጥሩ አምላክ የማይናገር አምላክ በጣም ጥሩ። አልፈልግም። ስለዚህ እግዚአብሔር አንተን አናግሮሃል? እኔን አ በሚገባ የጌታ ሰው አንቺ ክርስቲያን ጭልል በሚገባ እኔ የጌታ ሰው እያንዳንዱ ክርስቲያን አናግሮታል እግዚአብሔር በሚገባ። ባይዘው ኢትዮጵያ ስትመጣ ኢንቫይት አደርጋለሁ። ህዝቡን ሰበስብና የአንተ አምላክና የኔ አምላክ የትኛው እንደሚሰራ እናያለን። ወይ አንዴ ተረጋጋ። ቆይ እግዚአብሔር ችግር አናግሮሃል? የለውም። ስላሾፍክ ነው። እሺ ወይ አይደለም፣ ወላሂ ማሽፋ አይደለም አይቴል ኖ ኖ ኖ አሹፋል ሁሉ እንደዚህ አልጠበቅኩም። አይደለም በጣም በክብር ነበር። እግዚአብሔር አናግሮሃል አንተ? አዎ እግዚአብሔር መንገዱ እውነቱን ነግሮኛል። መቼ ነው መጽሐፍ ያናገረ? ቅዱስ ምን ብሎ ብቻ አይደለም ማለት ነው። የኔ ኤቪደንስ መቼ የኔ ነው ያናገረ? ኤቪደንስ እሱም ጭምር ነው። መቼ ነው ያናገረ? ኤኒታይም ምን ብሎ አናገረ? ሁልጊዜ እኔ በእግዚአብሔር ጉዳይ ላይ በምጸልይበት ጊዜ ይሄ ነገር ምንድን ነው ብዬ ቀጥታ የምጠይቀው እሱን ነው እና በሚገባኝ መልኩ ይናገረኛል። አንዳንዴ በህልም፣ አንዳንድ ጊዜ በራእይ፣ አንዳንድ ጊዜ ደግሞ መጽሐፍ ቅዱስ እያነበብኩም ይናገረኛል። ነብይ ነህ እንዴ? እኔ ነብይ አይደለሁም፣ ግን የክርስቶስ ተከታይ የእግዚአብሔርን ድምፅ የምሰማ ሰው ነኝ። ከዛ ውጭ እኔ እግዚአብሔር አለ ብዬ እንኳን አልቀበልም። ያሁን በማስረጃ እናውራ፣ በተጻፈ ነገር። እሺ ያውና ኢየሱስ ክርስቶስ የእግዚአብሔርን ድምፅ አንዳችሁም እንኳን አልሰማችሁም እያለ ነው። አንተ ደግሞ አይ ክርስቶስ ተሳስተሃል፣ እኔ ሰማዋለሁ ድምፁን እያልከ ማንን ምን የጌታ ሰው? ያው ኢየሱስ ምን አለ? ድምፁን ከቶ አልሰማችሁም ማለት ስለ አምላኩ ሲናገር፣ አንተ ደግሞ አይ ሰምቼዋለሁ እያልክ ነው። ከክርስቶስ ጋር እየተጋጨህ ነው የጌታ ሰው። እሱ ይሄ ጥቅስ ያነሳው ክርስቶስ በምድር ላይ እያለ የእግዚአብሔር ድምፅ ራሱ ነበር። ታውቃለህ፣ እኔ የምናገረው ከራሴ አልናገርም ብሏል መጽሐፍ ቅዱስ ላይ። እኔ የምነግራችሁ ቀጥታ የአባቴ ቃል ነው ብሏቸዋል። ስለዚህ ይሄ የሚወክለው እሱ ነው። ይህንን ያለ ቦታው ነው እየተጠቀምክ ያለው እሱ። የአብ ድምፅ ይሰማል አይሰማም? የአብ ድምፅ በክርስቶስ በኩል ነበር የሚሰማ የነበረ። ክርስቶስ የሚናገረው ሁሉ የአብ ድምፅ ነበረ በዛን ጊዜ። የአብ ድምፅ ይሰማል አይሰማም? ክርስቶስ እዚህ ቦታ ላይ አንዳችሁም እንኳን አልሰማችሁም እያላቸው ነው። ገብቶሃል አይደለ? የአብ ድምፅ ይሰማል ወይ ነፍስ አይሰማም? የአብ ድምፅማ በክርስቶስ ውስጥ ነበረ። ይዛኔ ክርስቶስ ይናገር ነበር። አልጠየቅኩም ስለ ክርስቶስ እባክህን። የአብን ድምፅ አልሰማችሁም እያላቸው ነው። ስለዚህ አልሰሙም ነበር አይደለ? ይህን ቃል ሲሰሙ የነበሩ እኮ እሱን ስላልሰሙት እኮ ነው አልሰማችሁም ያላቸው። ጥቅሱም እንዳለ ክፍሉን አንብበው ሀሳቡን ታገኘዋለህ። ስለ ክርስቶስ ክፍሉን አንብብና አብረን እናንብብ። ውሱ ችግር እኔ እናንተ ከምንጨቃጨቅ ጥያቄው ስለ ክርስቶስ አይደለም። የአብን ድምፅ አልሰማችሁም እያለ እየተናገረ ነው ኢየሱስ ክርስቶስ። አይ የአብን ድምፅ እነዚያ ሰዎች ሰምተዋል እያልከ እናንተ ደግሞ ነው። ውሱ ክፍሉን ሳትቆርጠው ለምንድን ነው ክርስቶስ እንደዚህ ያለው? ክፍሉን እናንብበውና ትክክለኛውን ሀሳብ እንውሰደው። አንድ ነገር በሮንግ መንገድ በመናገር ለአንተም አይጠቅምም፣ ለእኔም አይጠቅምም። ይህን ታውቃለህ። አሁን አንተ እውነትን እናገራለሁ እያልክ መጽሐፍ ቅዱስን ሸርፈ ለምትፈልገው ሀሳብ ተርጉመ መናገር ለአንተም አይጠቅምም። ሌላም ጊዜ እንደዛ አታደርግ። ክፍሉን በትክክል እናንብበውና እንረዳው። ለምንድን ነው እንደዛ ያለው? እኔ ምን አልኩ? ክርስቶስ ራሱ የሚናገረው የአብ ድምፅ ነው። ክርስቶስን አለመቀበል እግዚአብሔርን እንደ መክፋት ነበረ። ክርስቶስ የሚናገረው እሱ የሚናገረውን አለመስማት እግዚአብሔርን እንደ አለመስማት ነው። እባክህን አንድ ጊዜ ክርስቶስ የሚናገረው የአብን ድምፅ ነው እያልክ ነው። እኛ እየጠየቅንህ እያልነው ደግሞ ድምፁን የአብን ድምፅ እያለ ነው እየተናገረ ያለው። የአብ የራሱ የሆነ ድምፅ አለው እያለ ነው እዚህ ጋር ኢየሱስ ክርስቶስ። ያን ድምፅ እናንተ አልሰማችሁም እያለ ነው። ክፍሉን አንብበው እስኪ። የአብን ድምፁን ሰምተሃል ወይ አንተ? እኔ የአብን ድምፅ ሰምቻለሁ። ክርስቶስን በመቀበሌ ሰምቻለሁ። አይ አይደለ፣ ስለ ክርስቶስ አይደለም ጥያቄውን። አንተ ቶታሊ ስለ ክርስቶስ ነው። እሱ ክፍሉን እናንብበው፣ ከላይ ጀምረው እናንብበው። እሱ ችግር የለውም። ትንሽ ወደ ጭቅጭቅ እንዳናረገው ኮት ያደረግከው ለብቻ ሸርፈ ያወጣትን እንተውና ከላይ ጀምሮ እናንብበው። እንደዚህ ያለው ከቁጥር 35 ጀምሮ እርሱም እኔ ላንብበው ትቆያለህ አንተ። ከ34 እንጀምር። ከ34 እኔ ላንብብልህ። በቃ ከ34 ጀምሮ አንብበው። እኔ ግን
እሺ እኔ ግን ከሰው ምስክር አልቀበልም እናንተ እንድትድኑ ይህንን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነው። እናንተም ጥቂት ዘመን ብርሃን ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽም የሰጠኝን ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። የላከኝም አብ እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም መልኩንም አላያችሁም ነው። ከቶ አልሰማችሁም የሚለውን ገለጻ አበራ ተመልከተው። አንተ ላልከው አሁን አይሄድም። ከቶ አልሰማችሁም የሚለው አይ አለመታዘዙን ነው እንዳትል ያው እዚህ ጋር መልክ ብሎ ዘግቶታል። እሺ እርሱም የላከውን እናንተን አታምኑም፣ በእናንተም ዘንድ የሚኖር ቃል የላችሁም። እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋል። እነርሱም ትመረምራላችሁ፣ እነርሱም ስለ እኔ የመሰክሩ ናቸው። አይበቃም? አየህ፣ ሐሳብን ራስህ ንገረኝ። ያንተን ትርጉም ተውና ምንድን ነው መናገር የፈለገው? እሺ የአብን መልክ አይተሃል አላየህም አንተ? እኮ ስለ አይሁዶችም ትንቢል እኮ ነው። አይሁዶችን you want to control, you know there is a problem with this. አንተ እዚህ ቦታ ላይ ያንተ ሐሳብ የሚደግፍ ስለመሰለ ነው ይሄንን በእንደዚህ አይነት መልኩ ተርጉመ መናገር አትችልም። ከላይ ጀምሮ እስከ ታች አንብበናል። ቁጥር 38 ላይ ነው ዋናው ሐሳብ ያለው። የላከውን አትቀበሉ የሚለው ነው። የእግዚአብሔር ድምጽ የአብ ድምጽ ክርስቶስ ነበረ። እኔ የምናገረውን አትሰሙም የሚል ሐሳብ ነው ያዘው ማለት ነው። ስለመልእክቱ አይደለም። ይኸውልህ ኦኬ ባይ ዘ ዌይ ቃል ሳይሆን እባክህ አዳምጥ። ስለሰጠው ቃልና ስለመልእክቱ ሳይሆን ይሄ ሁሉም ነብያትም የአምላክን ቃል እየተቀበሉ ሲያስተላልፉ ነበር። እንዴት ነው የተቀበሉት? እንዴት ነው የተቀበሉት? የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል ሕዝቅኤል። እንዴት መጣ? አንዴ ተረጋጋ። እዚህ ጋር እየተናገረ ያለው ግን ስለምንድን ነው ከተባለ ድምጹን እያለ ነው። ልክ ብዙ በጣም ጥሩ ነገር እኮ ነው። ኦልሬዲ እኔ የምፈልገውን እኮ ተናግረሃል። እግዚአብሔር ይናገራል በሚለው አንተም ትቀበላለህ። ምንም ማድረግ አይችልም። ወላሂ አዳምጥም። ያውና እዚህ ጋር የእግዚአብሔር መልክ እንዳልታየ ሁሉ አይተሃል ወይ ብትሉት መልኩ ማንም ያየ የለም። የእግዚአብሔር መልክ እንዳልታየ ሁሉ ልክ እዚያው ላይ ነው ድምጹን ያነሳው ኢየሱስ ክርስቶስ። መልኩን አላያችሁም አለ። ቀጥታ ቃል ነው እያወራ ያለው። የእግዚአብሔር መልክ እንዳልታየ ሁሉ ድምጹም አልተሰማም ነው። አይ ስለ ንግግሩ ነው ስለ ቃሉ ነው እያለ ሰውየው እያወራ ነው። ላ አይደለም፣ ያ ድምጽ እያለ ነው ኢየሱስ ክርስቶስ። ድምጹን ከቶ አልሰማችሁም መልኩንም አላያችሁም ብሎ ዘጋ። መልክ እንዳልታየ ሁሉ ድምጹም ከቶ አልተሰማም ነው። ከላይ ያለው የሚተናሳ ክርስቲያና ሄሎ 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 ዮኒ ሄሎ ዮኒ መሀል እኮ ሲገባ ነበር። አሁን ሚዩት ያደረገው ዮኒሻ ዮኒነት ዮን አለም يا سلام يا سلام يا سلام ትንሽ እንደው እሺ ቤት አማራ ወሎ ሰላም السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. سلام ነው እንዴት ነህ? አማን ነው? الحمد لله الحمد لله ማሻአላህ ማሻአላህ አላህ ይጨምርልህ። በጣም ነው የምከታተልህ ጎበዝ። አይነህና ማመስ አልተሻለህም? ጠይቅ ብዬ ነው። የተሻለኝ ነው الحمد لله። አይዞህ ሀቢቢ አላህ ያሽርህ።
በርታ፣ ይዛላ ያግዝህ። አሚን ሹክራን። እሺ ወንድም ያ በሱሱ ይሰማል ይሰማል። እንዴት ነህ? አሉ ሰላም ነው። አይ ጥያቄዎች አሉብኝ። እሺ ጥያቄ ምንድን ነው? አንደኛ ማለት ነው እሺ ለምሳሌ ማለት ነው ስለ እስልምና ብዙ እየተጫወታለህ እስከ አብርሃም ጋር ምናምን ትሄዳለህ። በክፋት አይደለም የምጠይቀው። የነብዩ መሐመድ አባት እንኳን ሙስሊም አይደሉም እኮ ይባላል ቁርአን ላይ። አንድ ጥያቄ እሱ። ሌላ ደግሞ ጥያቄ ልጠይቅ እየሰማኝ ከሆነ ማለት ነው ብዙ ጊዜ እኮ ቁርአን ላይ መጽሐፍ ቅዱስ ላይ አይደለም እኮ እንትን ብዙ እውነቶች የሚገኙ የታሪክ ጸሐፊዎች አሉ። አሁን ቅድም ልጁ እኮ የሚነግርህ እኮ ለምሳሌ ልጁ ተባነነበት። እምነት አልባ ሆኖ መጥቶ ነበር። ክርስቲያን መሆኑ እኮ ያው አጋለጥኩልህ። አመነ መጨረሻውን ክርስቲያን። እኔ ደስ ይለኛል። እኔ እውነት ነው ፈልገው በየትኛው መልኩ ማለት ነው። ዋሽቶ ምናምን እንደሱ እሱ እምነት አልባ መስሎ ሊገባ ነበረ። ኖ እኔ ውሸት አልፈልግም። እውነት ነው። ክርስቲያን መሆኑን ለክርስትና ለማወቅ ብዙ ጊዜ ነገሮችን እፈልጋለሁ። ለዛ ነው የምጠይቅህ። ለምሳሌ ብዙ ጊዜ እኮ ማለት ነው የታሪክ ጸሐፊዎች አሉ። አንተ አታውቅም እንደ እሱ እንደሱ ከሆነ የግድ መጽሐፉን ማወቅ የለብንም እኮ መጽሐፉን ግን ታሪክ ከሆነ ሚዛንህ እኛ ታሪክ ሚዛን ነው ብለን አናምንም። የታሪክ ለምን እንዴ እነሱ እኮ ገዢዎች ናቸው እኮ የነበሩት ገዢዎች ናቸው። የራሳቸውን ታሪክ ለምሳሌ የኢትዮጵያን ታሪክ ገዢዎች ነው ታሪክ የሚጽፉት። ክርስትና ትክክል አሁን ለመሆኑ ኢየሱስ ያረጋግጣል። እንደሞተ ነው ስማ፣ ኢየሱስ እንደተገደለ በሮማውያን ዘንድ የታመነ ነው። በብዙ ታሪክ ጸሐፊዎች የታመነ ነው። ከሱ በፊትም የነበሩት ከነ አብርሃም ጀምሮ ማለት ነው ታሪክ ጸሐፊዎች እኮ አሉ እኮ። እሺ በእነ አብርሃም ጀምሮ ስለ ክርስቶስ መሰቀል ተናግረዋል ማለት ነው አይደል? አሉ ማለት ነው። ውሸት ነው እንዴ? እሺ ከዛ ውጭ ነገሩን እኮ ነው የምልህ። እያንዳንዱ መጽሐፍ ማወቅ የለብንም። ግልጽ እሺ ነው። በአብርሃም ብዙ ጊዜ ብዙ ስለ ማለት ነው። ክርስቶስ መሰቀል የጻፉ የታሪክ ባለቤቶች እስኪ ያወጣልን እስኪ። ኧረ ብዙ ናቸው። እኔ አሁን ይሄ ብዬ አልነግርህም። ለምሳሌ አንድ ነገር ልንገርህ። እምነት እኮ ነው ታውቃለህ። እሺ አንድ ጥቅስ ለምሳሌ ጠይቀህ ነኝ። አይ ቆይ እምነት ከሆነ አንድ ጥያቄ እንዳትበለኝ። አንድ ጥያቄ ልጠይቅ። ጠይቀህ ለምሳሌ እምነት እንደሆነ ልንገርህ። እምነት እንደሆነ ለምሳሌ ነብዩ መሐመድ ረሱል ማለት ነው ዋሻ ስር ነው እንዳለ እንትን ያሉታ። አንተ በማን እንትን አልክ? እምነትህ እኮ ነው። በቃ ስላመንክ እኮ ነው እንጂ ማን ማስረጃ አለ? እሳቸው ናቸው የነገሩ፣ እሳቸው ናቸው ሁሉ ነገር እንትን ያሉ። እስካሁንም ይኸው የቆየ እምነት ነው። ይሄ ደስ የሚል ነገር ነው፣ ግን እምነት ነው። አሁን አብርሃም ከታራ ምድር ነው የመጣው። ጣዖት አምላኪ ነበር። እንደውም እኮ እሳቸው እኮ መጽሐፉን ይስማማሉ እኮ በቶራትና በእንትን ማለት ነው። መጽሐፍ ያላቸውን ብለው እንትን ይላሉ እሳቸው። ይሄ ውሸት ከሆነ እኮ እሳቸውን ውሸት እያረክ ነው ያለው። መጽሐፍ ያላቸውን ሰዎች የሚሉት እኮ እሳቸው ስላመኑባቸው ነው። ውሸት ነው እንዴ? ድርስተኛ እንዴት ገብቶሃል? መለክ ይቅርታ እናገር። እሺ ትክክለኛውን ነገር እኮ ላውራሽ ፍቀድልኝ። አን 5 ሰከንድ ኧረ እሰጥሃለሁ። አንተ ነህ ነው የምትሰጠኝ። ካላስወጣኝ ችግር የለውም። እሺ መጽሐፍ ምዕራፍ 40 ቁጥር 86 ላይ የእግዚአብሔርን ቃል የሚቀበሉ ሰዎች በመንግስተ ሰማያት ላይ ስልጣንን ያገኛሉ ይላል። ይሄ ጥቅስ ለምሳሌ አንተ ታምንበታለህ? የእግዚአብሔርን ቃል የሚቀበሉ ሰዎች አዎ። ቃሉን ካልተቀበሉት ታዲያ ምኑ ነው? አሁን ያልኩህን ግን ሰምተኛል። ከየት እንደሆነ ጥቅሱን ያመጣሁት የፈለከውን በል። ብዙ እኮ እንትን የሚል ነገሮች እኮ አሉ እኮ። ግን የእግዚአብሔርን ቃል ካልተቀበልክ አንተ ያለህን ቃል ካልተቀበልክ ጀነት አትገባም እኮ ማለት እኮ ነው በተዘዋዋሪ።
ሌላ ምን አለው? እሱ ሳይሆን በጣም የገረመኝ ደግሞ እግዚአብሔር ምን አለ? እንደዛ እኮ ነው ማለት ነው። መጽሐፍ ሙዝደሊፋ ምዕራፍ 36 ቁጥር 52 ላይ ምን ይላል? ምን አይነት መጽሐፍ? እግዚአብሔር ምን አለ መሰለህ? እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ። ይሄን ጥቅስ አሁን የአምላክ ቃል ነው ብለህ ትቀበላለህ? ጭራሽ ኢትዮጵያውያን እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ እግዚአብሔር። በትንቢት መጽሐፉ ላይ ነው ይሄን የተናገረው። ሊሆን ይችላል። የፈጣሪ ቃል የተሳሳተ አይደለም። የአምላክ ቃል የተሳሳተ አይሆንም። ምክንያት ብትለኝ ማለት ነው አምላክ አይሳሳትም። እሺ ብዙ እኮ ነገሮች እኮ ስንት አምላክ ነው የምታመልከው? አንድ አምላክ። እሺ የአንድ አምላክ ብዙ የለኝም፣ ግን እውቀት ብዙ የለኝም። ችግር የለውም አብሽር። የአንድ አምላክ ስለ አንተ ኃጢአት ሲል ሞቶልሃል? አዎ። እሺ ከዛ ከሞተው አምላክ ውጭ ሌላ አምላክ የለም አይደል? ኖ ቃሉ ነው የሞተው እኮ። ቃሉ ለአዳም ነው የሞተው። ለአዳም ነው ለአዳም በቃ አዳምን ለምን እንትን ለማለት ነው የሞተው። አንተ ሰልሞቶ ወይስ አንተ አንድ ጥያቄ ልጠይቅህ፣ አዳም እንዴት ነብይ ሊባል ይችላል በእናንተ? እኔም እኮ ብዙ ጥያቄ እኮ አለኝ እኮ። አዳም አንድ ሰው ነው፣ ነብይ የምትለው እንዴት ነው? ነቢያቶች የሚላኩ ለህዝቦች ነው። ማን አለ ብለው ነው ነብይ የምትለኝ? እስኪ ልጠይቅህ አንተ። እሺ ጥያቄ እንደ እንትን እኮ ነው ምን ጥያቄው? አንተ ብቻ እኔ እኮ እውቀት የለኝም ማርያምን ነው የምልህ። ግን እንደዚህ ለሁለት ሰው ለአቤልና ለቃቤል ነው ነብይ የሚባለው። አምላክ አላህ ሱብሓነሁ ወተዓላ ሰውን የሚነቅ። እሺ አብርሃምስ ገና ምን አይቶ ነው የሚሄደው ነብይ ለመሆን? ሁለት ሰው እንኳን አይሞላም። ውጣ ተብሎ ከቦታው ነው የሚለየው። በእናንተም በእኛም እኮ አዳምጠኛ ታዲያ። እሺ አምላክ ይቅርታልሽ አከብራለሁ ወንድሜ። አብሽር። ለአንድም ሰው እንኳን ቢሆን አምላክ አንድም ነብያትን ይልካል። ለአንድም ሰው ቢሆን እንደኛ አስተምህሮ እንደ እስልምና ሎጥ ሲያስተምር ጊዜ 2 ሴት ልጆች ብቻ ናቸው ያመኑለት ብለን እናምናለን። አየህ 2 ሴት ልጆች ብቻ። እነዚያ ብቻ ቢሆኑ የሚሰሙት ግን አምላክ ነብይ አድርገው ላከው ለህዝቦች። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ለአንድ ግለሰብን ብቻ ቢሆን መላክ ይችላል፣ ይልክላቸዋል ነብያትን። ለምን ቃይልና ያኛው ወንድሙ አቤል ወይንም ቃቢልና ሀቢል እነሱ ባይኖሩም እንኳን ለሔዋን ብቻ ቢላክ ችግር የለውም። ይታለ ለአንድም ሰው ብቻ ቢሆን አምላክ ያን ነብይ ለዚያ ለግለሰቡ ለአንዱ ብቻ ቢሆን ነብይ አድርገዋል። ምክንያቱም ያ ነብይ ምንም እንኳን አማኝ ቢሆን ከሃዲ ባይሆንም አምላኩን እንዴት አድርጎ ማምለክ እንዳለበት የአምልኮ ህግና ስርዓቶችን ሊያውቅ ይገባዋልና ያ ደግሞ ከአምላኩ ዘንድ በሚመጣ ግልጠት ካልሆነ በስተቀር በራሱ ሊያውቅ አይችልም። ስለዚህ ለዚህ ያለ ነብይ አምላክ ያናግረዋል። በዚህ መልኩ እኔን አምልከኝ ይለዋል። ከዚያ ያ ነብይ ይህን ህግና ስርዓት ተከትሎ ይሄዳል። ስለዚህ የመጀመሪያው ነብይ ማን ነው ሊደረግ የሚገባው? አምላክ ራሱን ያሳወቀው ለአዳም ነው። አምላክ አላህ ሲናገር ይሄን ወለቀድ አሂድና ኢላ አደም ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ካንተ በፊት ወደ አዳም ኪዳኔን አውርጄለታለሁ እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲጠየቁ ሀል ካነ አደም ነቢይን ሲባሉ አዳም ነብይ ነበርን ሲባሉ ነዓም ካነ ነቢይን ሙከለማ አሉ። አዎ ለዚያውም አላህ ቃል በቃል ያናገረው ነብይ ነው አሉ። እንደኛ እንደ እስልምና አስተምህሮ አምላክ መገለጥ የጀመረው በቃሉ፣ ልብ በሉ በማንነቱ አይደለም። በቃሉ ሲያናገራቸው የነበረው ከመጀመሪያው ሰው ይጀምራል ከአዳም። አየህ፣ ከዚያ ሙሴን አናግሮታል። ከዚያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አናግራቸዋል። እነዚህን ያለማንም መካከለኛ ቃል በቃል ያናገራቸው ሲሄድ ጊዜ ለሁለት ዓላማ ነው። አንደኛ ዱዓ ሊያደርግ፣ ሁለተኛ ለመገሰጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላ ኢኒ ኩንቱ ቀድ ነሃይቱኩም ዐን ዚያረቲል ቁቡር አላ ፈዝሩሃ ፈኢነሃ ቱዘኪሩኩም አልአኺራ ነው። አዋጅ እኔ ቀብርን ከመዘየር ከልክያችሁ ነበር፣ አሁን ግን ፈቅጄላችኋለሁ፣ ሰይሩ ከፈለጋችሁ፣ እርሷ አኺራን ታስታውሳችኋለች እና አሉ። ስለዚህ አንደኛው ዓላማ ሊየተዐዘ ቢሂ በዚያ ሊመከርና ሊገሰጽ ነው። ሁለተኛው ዓላማ ምንድነው ደግሞ? ለዚያ ሰው ዱዓ ለማድረግ ነው። ለዚህ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ በእርሳቸው ጊዜ አንድ ሰው ሞቶ ከተቀበረ በኋላ ምን አሉ? ሰሉ ለአኺኩም ተስቢት ፈኢነሁ الآن يسأل ለወንድማችሁ ዱዓ አድርጉለት እርሱ አሁን ይጠይቃልና ብለው ተናግረዋል። ዱዓ ለማድረግ ነው ሁለተኛው ዓላማ። وكذلك ليستغفر له وقد جاء في الحديث أن النبي صلى الله عليه وسلم قال استغفروا لأخيكم فإنه الآن يسأل። አንድ ሰው በእርሳቸው ጊዜ በሞተ ጊዜ ልክ እንዲሁ
ለዚህ ለሞተው ሰው ለወንድማችሁ ምህረትን ተማጸኑለት አሁን ይጠይቃልና ብለዋል። ለዚህ ዓላማ ከሆነ ችግር የለውም። ነገር ግን አላህ ሱብሓነሁ ወተዓላ የካደ ከሆነ ለመመከር ብቻ እንጂ ዱዓና እስትግፋር ለማድረግ አይቻልም። በዚያ ለመገሰጽ ነው። እሺ ሌላኛው ጥያቄ አሁን ቤተሰቦቻችን ያው በእስልምና ሃይማኖት ውስጥ ሳይሆኑ ቀርተው ትላልቆች ናቸውና እንትን ይላሉ ማለት ዱዓ ያደርጉልካል እንደዚህ ያድርግልክ ሲሉክ በእነሱ አምላክ ስም ነው የሚያደርጉልክና ብዙ ጊዜ አሚን የሚባለው ነገር በጣም ነው ውስጤን እንትን የሚለው አልፈልግም አሚን ማለት እና እሺ ብሎ እሺ ብዬም ስል እንትን ይለኛል ማለት እነሱን የሆነ ንቄ ምናምን እንዳይመስላቸውም እንትን ላለው ግን ያላህ ሐቅ ይበልጣልና አሚን ከአላህ ውጭ ሌላን አካል ተጣርቶ የሚለምንን ሰው አሚን ማለት አይቻልም፣ አይፈቀድም። ኦኬ እሺ ሌላኛው ጥያቄ ይቅርታ ጥያቄ አበዛው። ሌላኛው ጥያቄ ደግሞ እኛ በሙስሊሞች ማለት ነው አሁን ቡና ሲፈላ ሆን ተብሎ የሚደረግ ዱዓ አለ። ሆን ተብሎ ወይ ደግሞ ቡናው ይወርዳል ከዛው ጣን እየተጨሰ ዱዓ የሚደረግ ዱዓ አለ እና እሱ ነገር እንዴት ነው? ሽርክ ነው ወይስ ሽርክ አይደለም የሚለው ነገር በዱዓቸው ላይ ድንበር ማለፍ የለባቸውም እና ለዘወትር ያንን ማድረጉ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። አልፎ አልፎ ቢያደርጉ ችግር የለውም። ግን በዱዓቸው ላይ ሀያት ጀባ ምናምን የሚል ዱዓ ያደርጋሉ። እንግዲህ ጀባ ማለት ሰጥቻለሁ እንደማለት ነው። ሀያት ጀባ ህይወትን ሰጥቻለሁ እያሉ ነው እነዚህ ሰዎች። ስለዚህ እነሱ ህይወትን የሚሰጡ አይደለም እነሱ ይህን ለአላህ ስብሐነ ወተዓላ ብቻ ነው እና በዱዓቸው ላይ ድንበር ማለፍ የለባቸውም። በዱዓ ላይ ድንበር ማለፍ ተከልክሏል። ይህን የሚያደርገው አምላክ አላህ ስብሐነ ወተዓላ ሆኖ ሳለ ህይወትን ሰጥቻለሁ፣ ገንዘብ ሰጥቻለሁ፣ እንትን ብያለሁ ማለት ሰውየው ይሄንን ተገቢ አይደለም። ስለዚህ በዱዓው ላይ ድንበር እስካላለፉ ድረስ ችግር አይኖረውም። አልፎ አልፎ አንዱ ለሌላው ዱዓ ቢያደርግ። እሺ ጀዛከላሁ ኸይር። መርሐባ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ዳኛ አልሐምዱሊላህ። እሺ አንድ ጥያቄ ነበረኝ በሰላት ዙሪያ እንድታብራርኝ ፈልጌ ነበር። ማን ተረከ ሰላተ ዋሂደ ፈቀድ ከፈረ የሚለውን አያ እንዴት ሐዲስን ማለት ነው ሶላትን የተወሰው ኩፍሩ ከኢስላም ያስወጣል ነው ወይስ ሰላቱን ስለተወ የሱን ጀዛ እንትን ይቀጣል ነው? تفهم كسمنا أطلنا هذا ما فهمه العلماء وخاصة العلماء الحنابلة وهم الذين ما يكفر الفوز صلاة كثر النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر بالله. صلاة يتوات ويرقدون كفر بالله. ايش؟ كإسلام ያስወጣዋል ማለት ነው? አዎ ያስወጣል። እሺ አንድ ጊዜ ሰግዶ አንድ ጊዜ የሚተውሰው ይሄም ተውበት አድርጎ ለዚያ ሶላት ቀዷ መስገድ አለበት። ቀዷ መስገድ አለበት። አንድን ሶላት የተወሳው ከሆነ ብሎ ቢተውሰው ይከፍራል። يرتد عن دين الإسلام። እዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም በርግጥም ከፍሯል ማለት ነው። አውቆ የተወሰው እያወቀ ጊዜው እንደደረሰ እያየ እሺ እንዴት አዳምጣለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من ترك صلاة العصر فقد عمله አሉ። አንዲትን ሶላት የዐስርን ሶላት የተወሰው በርግጥም ስራው ሁሉ ታብሷል አሉ። ولا يحبط العمل إلا بالكفر أو الشرك بدليل قوله سبحانه وتعالى ولو أشركوا لحبط عنهم ما كانوا يعملون لئن أشركت ليحبطن عملك. ስለዚህ የአንድን ሶላት የተወሰው ስራው ሁሉ ታብሷል ሲሉ ጊዜ እንደሚያከፍር ግልጽ ነው።
لا يهنا هذا እሺ عبد العزيز بن باز والعثيمين وصالح الفوزان በዚህ አጋጣሚ ተከራክረን እንደዚህ ባልኩ ብዬ ስመልስለት አይ አንድ ሰው የላ ኢላሃ ኢላላ መንገድ ከሆነ ጀሃነም አይገባም ሰላት ስለተዋ ብቻ ብሎ ተከራከረ። እንዴት ይታያል? አንድ ሰው በእስላም ነው ያለው በላ ኢላሃ ኢላላ አለው ብሎ ቋንጣ ነው እንደ ሰው ሶላት ባይሰግድም ጀሃነም አይገባም ላ ኢላሃ ኢላላህ እስካለ ድረስ ያለ ተሳስቷል። አላህ ቃል በቃል በቁርአን ላይ ሶላትን የተወሰው ጀሃነም ይገባል ብሎ ተናግሯል። ሱረቱል ሙደሲር ላይ ምን አለ? ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች ይጠየቃሉ ሰቀር ጀሃነም ውስጥ እንድትገቡ የዳረጋቸው ምንድነው ሲባሉ ጊዜ ሶላት አንሰግድም ነበር ብለው ይመልሳሉ አለ። ስለዚህ ሶላት አለመስገዳቸው ጀሃነም እንዲገባ አድርጓቸዋል። አላህ ቃል በቃል ሶላትን የተወሰው ጀሃነም እንደሚገባ ተናግሯል በቁርአን ላይ። እሺ شكرا جزاك الله خيرا السلام عليكم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا الحمد لله. أيوة እሱ ጥያቄ ነበረኝ። አንድ ባል ነፍሰ ጡር ኒካ ይወርዳል አይወርድም? ምንድን ነው ያልሽው? ነፍሰ ጡር ነው ባልየው ፈትሻለሁ ካለ ኒካ ይወርዳል አይወርድም? ነፍሰ ጡር ሆና ባልየው ፈትሻለሁ ካለ ኒካ ይወርዳል። ኒካ ይወርዳል። ልጆች አንዴ ታባ አድርጉሽ፣ ድምፅ ይቆራርጣል። ነፍሰ ጡር ሆና ፈትሻለሁ ካለ ኒካ ይወርዳል። የዒዳ ጊዜው የሚያልቀው ግን መቼ ነው ከተባለ ልጁን ስትወልድ ጊዜ ነው። አላህ ስብሓነሁ ወተዓላ ይህን አስመልክቶ በሱረቱ ጠላቅ ላይ ሲናገር ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ ሰላሰቱ አሽሁር ወላኢ ለም የሒድ ወኡላቱል አሕማሊ አጀሉሁነ አን የضዕነ ሐምለሁነ ይላል። ይህ ነው የእርግዝና ባለቤት ሴቶች የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው ብሏል። ስለዚህ ልጁን እስክትወልድ ድረስ የዒዳ ጊዜ ነች። ሶስቱንም ኒካ እስካልጨረሰ ድረስ እስክትወልድ ድረስ ባለው ጊዜ መመለስ ከፈለገ ረጃዕቱ ካለ ይመለሳል። ከወለደች በኋላ መመላለስ መታረቅ ይቻላል። እንደዚያ ኒካ ነው የሚታሰረው። ኦኬ እርጉዙን አይፈታትም ድጋሚ መመላለስ ይችላል ወይ ነው ጥያቄሽ? ሶስቱንም ኒካ ጨርሰዋል አልጨረሱም? ሶስቱን ግን ፈትቻለሁ ነው ያለው። እንደዚህ እኮ መመላለስ ይችላሉ። ሳትወልድ በፊት ረጃዕቱ ይበላል። እሺ جزاكم الله. طيب فكر خلاص. السلام عليكم. عليكم السلام ورحمة الله. ሰላም ነው ሷችን? አልሐምዱሊላህ አለን። እኔ አንድ ጥያቄ ነበረኝና እሺ እዚህ እኛ ጎረቤት አካባቢ የሆነ ቸርች አለና አንዳንድ ሰዎች መጥተው ይጠይቁናል። ወደዛ መጠቆም እንዴት ነው የሚታየው? እሺ መንገድም ማያውቁ ምናምን ይመጣሉ ሰፈር ላይ። እሺ በሰፈር አንድ ሰው መጣና አስካሪ መጠጥ የሚሸጥበት ቤት የት ነው ብሎ ጠየቀ። የዛኔ ታመለክተዋለህ? አይ ተመለክተው ለምን? ያው ወደ ጥሩ ያመለከተ ጥሩ እንደሰራ ነው ስለሚባል ذلك والشرك أكبر من الكبائر ከታላላቅ ወንጀሎች በላይ ነው ሽርክ ደግሞ። ከአላህ ውጭ ማዳም ልኮ ለሚሰራ ሰው ምንም አይነት ነገር ማመላከትን ከዚያ በላይ ነው የሚሆነው። እሺ ነው። እሺ ጀዛኩሙላሁ ኸይራን። እያክ እሺ ቁርአን ባረከላሁ ፊኩም። ቁርአን እንቅራ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام
ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم اعبدوا ربكم الذي خلقكم والذين من
ربكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا
أنتنا إنك أنت العليم الحكيم. قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون. وإذ قلنا للملائكة كافرين وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين. فأزلهما الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين. فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم. قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون. والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون. يا بني إسرائيل اذكروا نعمتي التي أنعمت عليكم وأوفوا بعهدي أوف بعهدكم وإياي فارهبون. وآمنوا بما أنزلت مصدقا لما معكم ولا تكونوا أول كافر به ولا تشتروا بآياتي ثمنا قليلا وإياي فاتقون. ولا تلبسوا الحق بالباطل وتكتموا الحق وأنتم تعلمون. وأقيموا الصلاة وآتوا الزكاة واركعوا مع الراكعين. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا. وإني خفت الموالي من ورائي
وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا
فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا
واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا
قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار
نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون وقال الذين كفروا لرسلهم لنخرجنكم من أرضنا وما لنا ألا نتوكل على الله قد هدانا السلام عليكم أصو ጥያቄ መጠየቅ ይቻላል? እሺ ያኔ ብዙዎቻችን ቅራአት የምንቀራው በኦንላይን ነውና በወንድ ኡስታዝ ማለት ነው እና አንዳንዶቹ አይቻልም ይላሉ በሴት ካልሆነ በወንድ አይቻልም ይላሉ እና ይሄ እንዴት ይታያል እስኪ አብራራልኝ ማለት ነው እሺ በመጀመሪያ መሆን ያለበት ሴቶችን ሴቶች ወንዶችን ወንዶች እንዳይቀሯቸው ጥሩ አቅራዎች ካሉ ከሴቶች የዛኔ ከነሱ ጋር ትቀራላችሁ ነገር ግን ከሴቶች ጥሩ አቅር ከሌለ ወንድ ከሆነ ያለው የዛኔ በመስፈርት ከግርዶሽ በስተጀርባ ሆኖ ወይንም ለብቻቸው እናንተን ሴቶችን ለሴቶች ብቻ ግሩፕ ከፍቶላቸው ለወንዶች ለብቻቸው ግሩፕ ከፍቶላቸው ወንዶችን ከሴቶች ሳይቀላቀል የዛኔ ከፊትና ተጠብቀው በዚህ መልኩ ያቀራቸዋል ያናሽ እሺ ሽክራን ጀዛኩሙላህ አፉን አሁን ተሻለ የተሻለ ነው አልহামዱሊላህ السلام عليكم عليكم السلام ورحمة الله وبركاته ሰላም ወንድም እንዴት ነህ ደህና ነህ ደህና አልহামዱሊላህ እኔ የምኖረው ዱባይ ነው ማለት ነው እኔም እንደዛ እና እንትን የደላላ ተስማምተ ስራ ከከተትክ በኋላ ያኔ ከተስማሙ በኋላ ብር በበላ حرام ይሆንብኛል ምናልሽ እንትን አሁን ስራ ምናምን ሲመጣ እዚህ ዱባይ ማለት ነው ከምን የሚበላ ብር አለ ስራ ካስገባህ በኋላ ከሰዎች ማለት ተስማምተሽ ነው ስራ እንዳስገቡሽ ወይንስ ሳትስማሚ ይየበልሽ ላ እኔ ማለት ስራ አምጥቼ አሁን ተስማምተው ስራ ስናስገባቸው 200 ብር ሊሰጡ ይስማማሉ ከነሱ መብላት እንዴት ነው حرام ነው ሐላል ነው አልበላሻቸውም እኮ ደልለሽ ላ በበላ ማለት በበላ ስራ አስገብቼ ሲሰጡኝ ተስማምተው ነው የሚሰጡኝ ማለት ነው እንዴት ይታያል በእስላም እኮ መብላትም ትችያለሽ መጠጣትም ትችያለሽ ጁስ ወደ ጁስ መቀየር ትችያለሽ አንቺ አብር ሐቅሽ ነው ገብቶሻል አይደል እና መብላት ትችያለሽ እሱ መጠጣትም ትችያለሽ በሱ እንደተመቸሽ ዋ ብትነበይ እሺ ሁለተኛ ጥያቄ ደግሞ ነበረኝ ከስታገ እንትን ልጅ ወልጄ እንትን መንቶች ወልጄ አንደኛው ጠፍቷል ለሱ ሐቂቃ ማደረግ ይቻላል ከጥን ማለት ከተወለደ በኋላ ነው የጠፋው የሞቶ ነው ጠፋምቴ ወይስ ሙቶ ማለት ነው ሙቶ ነው አይጠፋስቴ ነው ተዛው ሆስፒታል ውስጥ ተሰርቀሽ ነው አምስት ነበር አይደለም ሙቶ ነው አሃ እሺ አዎ
ለእና ሐቂቃ ማድረግ ለሁለቱም ይቻላል። ለሁለቱም ሐቂቃ አድርግላቸው። አንድ ህፃን ልጅ በአራት ወር ጽንስ ጊዜ ከዚያን ጊዜ ጀምሮ ነው ነፍስ የሚዘራበት። ከዚያ በኋላ ቢወርድ ወይንም ቢወለድ በየትኛው ጊዜ ወይንም ተወልዶ ቢሞት ሐቂቃ ይወጣለታል። ያኔ አላወኩም በሰዓቱ አላወጣሁም። እሱ ሙቷል ብዬ ለሴቷ ለመንታይቱ ለለኛይቱ ነበር ነው ያወጣሁት ማለት ነው። አሁን ትችላለሽ ማውጣት ለሱ ይቻላል። ጊዜው ቢረዝም ችግር የለውም። ያ ጊዜው የፈለገ ቢረዝም ችግር የለውም። ከወለድሽው ለምሳሌ ዛሬ 1000 ዓመት በፊት ቢሆንም አሁን ላይ ማውጣት ትችላለሽ። እሺ እሺ شكرا جزاك الله خير ወያኩ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا. እኔ አንድ ጥያቄ አለኝ። ጥያቄ ግን ያኔ ወሳኝ ጥያቄ ነው። ግን ያላችሁ ደግሞ ሪካርድ እንዳታደርጉ አደራ። ወሳኝ ጥያቄ ደግሞ እናቴን ያማታል፣ በጣም ያማታልና ሩቅያ ቤት እንደዚህ ሲቀራባት በተደጋጋሚ ያንኑ አንድ ሰው ነው የምታነሳውና ሲህር እንደተደረገባት ምናምን ትናገራለች። መጨረሻ ላይ ግን ያኔ ለቀቁ ብሏል። ግን ሴትዮይቱ ደግሞ የምታቆም ሰው አይደለችም። ለወደፊትም ያኔ ለወንድሞችም ያኔ ሌላ ነገር እንደምታመጣ ሁላችንም እናውቃለንና በዛ ምክንያት ያኔ ምን ማድረግ ነው ያለብን? ያኔ ከሷ ለመራቅ ማለት ነው። ያኔ ካላህ ግን እንዲያጋጨን አንፈልግም ማለት ነው። ምን ያክል እርግጠኛ ናችሁ? ጂኖ ስለተናገረ ብላችሁ የምታምኑ ሰዎች ያው ባካችን እንዳትበድሉ። ጅኑ ውሸታም ነው፣ ቀጣፊ ነው። በጣም 90% የሚሆነው ጅን በሰው ልጅ ላይ የሚገቡ ውሸታሞች ናቸው። ያን ሰምታችሁ ባካችሁ ከዘመዶቻችሁ ጋር ከጎረቤት ጋር አትጣሉ። ጅኑ ፋሲቅ ነው። وأخبار الفساق لا تقبل إلا بعد بينة لقول سبحانه وتعالى يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا. ስለዚህ ያ ጅን የተናገረውን ይዛችሁ በተደጋጋሚ ስሟን ስለጠራች እሷ ነች ማለት አይደለም፣ የሆነ መረጃ ሳታገኙ እና ያ ነው አስቀሩባት። እሷ ላይ ሲሕሩ እንዲወገድ በቻላችሁት አቅም ይጣሩላችሁ የሚቀራው ሰው። ከዚያ ውጭ ቤተሰብ ጋር ጎረቤት ጋር ባትጣሉ መልካም ነው። የጅን ወሬ ይዛችሁ ቁርአን እኮ እየተቀራባት ነው። ግን ያኔ እኛ ጠማንሳት አንፈልግም በዚህ የተነሳና ግን ደግሞ ለወደፊት እሷም ደግሞ ያኔ አታርፍም በማለት ያኔ እኛም ስለምናውቃት ነው ሴትዮና አታርፍም አሁንም በማለት ያኔ እንዴት አድርገን ተዛ ነገር ማስወገድ አለብን ነው። እኛ በጠብ አይደለም። እሺ እናንተ ያ ነገር ሊሆን ይችላል ብላችሁ ካሰባችሁ ከዚህ በፊት የምታውቁ ከሆነ በዚህ ነገር እሷን በተጨባጭ ወደ ጠንቋይ ቤት ወደ ድግምተኛ ቤት እንደምትሄድ እርግጠኛ ከሆናችሁ ከዛ ቦታ መራቅ አይዋ በዚህኛ እርግጠኛ ነን። ምክንያቱም በፊት እናውቃለንና ግን ይሄን ነገርኛ አላነሳንም። ግን አሁን ላይ ደግሞ በህይወት ላይ መጣብን። በዛ የተነሳ ነው አሁን እንዴት መራቅ አለብን። ግን እኛ ከአላህ እንዳያጣላ ደግሞ መጠየቅ አለብን ብለን ነው እንትን ያለው ማለት ነው እኮ። መራቅ እንዴት መራቅ አለብን የሚለው ወይ ቤቱን ሽጣቸው ሊሆን ይችላል። እንዴት መራቅ እንዳለባችሁ እናንተ አመቻችሁ ያተሻል። ስለዚህ ከዚያ ቦታ ላይ በደንብ ሴትዮ የምትታወቅ ከሆነች ሌላ ቦታ ቀይራችሁ በዚያ መኖር ሌላ ቦታ ላይ ያ ቴዎድሮስ السلام عليكم. ቴዎድሮስ በደንብ ተናገር። እዚህ ኮሜንት ላይ አይደለም። እሺ እሱ የኔ ጥያቄ አጭር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴዎድሮስ አለ ኮሜንት ላይ ምን እያልክ ነበር? ተናገር፣ በድምጽ አውራ አውራ፣ የምትፈልገውን አውራ። ስለስለምና ጠይቅ፣ ደስ ያለህን በእኔ ላይ ተናገር። ኮሜንት ላይ ከምትናገር ተናገር። ገብተህ ወንድ ልጅ ነህ አይደለ? ሄሎ አለ
ጥያቄ ልጠይቅ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኮሜንት አርበኛ ነው። ኮሜንት ላይ መጻፍ ይችላል። ዋለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ሳልጨርስ አታስወርደኝ በኋላ ያኔ ደሮሪ የሆነ ነገር ነውና መልስልኝ ማለት ነው። እና ጥያቄ ወንድሜ የሆነች ልጅ ሊያገባ ነበር ማለት ነው። ያኔ እሱም ዳይ ነውም ያቀረም ነው። ግን አሁን ያቺም ልጅ በዲኗ ጠንካራ ናትና እሱ ሊያገባ ሲሆን አሁን ቤተሰቡ ኒካ አታስርም የራሴ ጎሳ ካልሆነች፣ እሱ ደግሞ ያኔ እስላም እስከሆነች ድረስ እኔ ዲኗን ብቻ ነው የወደድኩት ብሎ አሁን ላይ በጣም ተሰባጅቶ ስላለ እስቲ ጠይቅና ንገረኝ። እኔ ብቻዬን ኒካ ማሰር እችላለሁ ወይ? ይችላል። ያኔ ጎሳ የሚባል ነገር አለ ወይ? በቃ በላ ኢላሀ ኢለላህ ከሆነ ሰለምቴ የሚባል ነገር። ሰለምቴ ማለት ምን ማለት ነው? ሰለምቴ ማለት ጀግኖች ናቸው። በሙስሊምና ላይ ካደገው በላይ የሚበልጡ ጠንካራ የሆኑ የሙስሊም አካሎች ናቸው። ለምሳሌ መጀመሪያዎቹ ሰለምቴዎች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። በእነዚያ አማካኝነት እስከዛሬ ድረስ የቆየባቸው ሰለምቴ ማለት ነው። ከሰለሙ በኋላ ለዲናቸው ከማንም በላይ ጠንክረው እየሰሩ ያሉ የሙስሊም አካሎች ሰለምቴዎች ናቸው። እሺ የጌታ ሰው ጸጋና ሰላም ይብዛሎት። እንዴት ኖት? لا حول ولا قوة إلا بالله حبيبي ነገሩ የጌታ የሚባለው ቃል ግን ሆቴል አልፌ ነበር ሐቢቢ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? እኔ እኮ ክውር ያልኩት እኮ እቺ ኮፍያ በቃ እንደው ባዳዴ እንደዚህ ላድርጋት እኮ እያልኩ እኮ ነው። እዚህ ሀገር ላይ ትንሽ ሃርድ ነው ሐቢቢ። እኔ ወላሂ ቁርአን ስቀራ በበሰጠ እድለኛ ነው እኮ ባተ ቁርአን ስቀራ ብገባ ኖሮ ነበር ደስ ይለኝ። መመሰጥ ነው ፈልጎ በቁርአን ላይ እና ቁርአን ቢገርብ ነገር ያው ላንተ አይነገርም። ቁርአን ተመስጦ ለሚያዳብጥ ሰው መድኃኒት ነው፣ ፍቱ መድኃኒት ነውና እኔ እንደው ባዳድ ጊዜ ቁርአን ተመስጬ ሳዳምጥ ቢገርብህ እንደዚህ እየወረደ ነው ቢጠፋል ያዳድ ነገር እዚህ ጋር ውጥር ብሎ ሲያደንትን የሚዘኝ ነገር ማለት ነው። እና ቁርአን ላይ ሰዎች እንትኑን ብቻ ሳይሆን የቀልብ ራሱ ባረጋጋቱ ብቻ ሰው ለብዙ ነገር መድኃኒት ነው ቁርአን። በደብ ላመነበት ሰው ላላመነበት ሰው ማስቸገር ላበረበት ሰው እና ያንተን ቁርአን ማሻአላህ አላህ ይጠብቅህ። Bienvenue. Vous trouvez une inscription à l'annuaire አላህ ይጠብቅህ ለማለት ነው። እና ምርጥ ምርጥ ደግሞ ተከታዮችን ደግሞ በቁርአን መቅራት ቀርቶ ደግሞ ሰዎችን የሰዎችን ልብ የሚያረካ የሚሆነውን ቁርአን የሚቀሩ ሰዎችን አላህ ያብዛልን ይተሳል ለማለት ነው ሀቢቢ። ሌላ ጊዜ ልግባ በአላህ አንተ ቁርአን ስትቀራ ማዳመጥ ነው። አሚን አሚን። ኢንሻአላህ ሽክራን ጀዛከላህ ኢንሻአላህ። እና ማግባት ይችላል። እሺ ሰው በዘሩ ዘር መስፈርት አይደለም ኒካ ለማሰር ከየትኛውም ዘር ብትሆን ችግር የለውም። እሷ ቤተሰብ በዚህ ነገር መከልከል አይችልም፣ ወይንም ይሄንን የመከልከያ ሰበብ ሊያደርግ አይችልም። እና ከየትኛውም ሀገር ትሆን ማግባት ይችላል። ከየትኛውም ዘር ትሆን ማግባት ይችላል። ዲን እና አኽላቅ እስካላት ድረስ በዲኗ ያማረላትና አኽላቋ ውዙ ወላሂ ብርድ ገጠመኝ ታውቃለህ። ቤቴ ስገባ ይኸውልህ እንደዚህ ኢላሂ ወኢና ኢለይሂ ራጂዑን ለጥፎብኝ የሄዱት ነው። ተመልከት። አየህ ምን ለጥፎብህ ነው? አየሁ ነገር ቤቴ ላይ ለጥፎ እንዴት እንደደረገጥኩ አውዝ ቢላሂ ይፍታረኝ። አየሁ ማን ይጠሩ ሱብሃንአላህ እንትኑ እዚህ ምናምናቸውን ያመልካሉ ይሃለዊ ምናምን የሚሉት ነገር አለ። አላሁ ሙስተዓን ተመልከት። ይኸውልህ ሰው አላህን እንደማመን በዚህ ምናምን ያምናል። እንዴት ሄዳ አሁን ስመጣ በቃ ቀድሜ ኢንፎርሜሽኑን ባላቅ ኖሮ ማለት ነው ደነግጥ ነበር።
ሰይጣን አምላኪዎች ናቸው። ተመልከት፣ የሸይጣን እኮ ጥፍር እኮ ነው ራሱ። ሱብሃንአላህ። አየው እንዲህ አይነትም አለ። አያቸው አይደል? ሰይጣን ሱብሃንአላህ። አላህ ይጠብቀን። ወላሂ ያስፈራል። አሁን ለዚህ ምናምን ነገር ለጥፎ ምን ፈልጎ መሰለ? አይ ዶንት ቲንክ ምናልባት ገንዘብ ፈልጎ ነው። በቃ ለዚህ አሁን እንደዚህ ይለጥፋሉ። መጣና አምጣና ገንዘብ አምጣ ነው። አላህ እንግዲህ የለጠፈችውንም አላህ ሂዳያ ሰጥቷት፣ ይህንን የሚያምኑትንም ራሱ ሂዳያ ሰጣቸው። ቀጥተኛው መንገድ መርቷቸው በነቢዩ ሰለላሁ ዐለይሂ ወሰለም መንገድ የሚሄዱ ያርጋችሁ ያድርገን። አላሁመ ሰሊ ወሰለም ዐላ ሰይድና ነቢና መሐመድ ሐቢብ። አሚን አሚን አሚን። ሹክራን ጀዛከላህ ኸይር ወንድሞች። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አማን ነው። ሰላም ነው አልሐምዱሊላህ። ሁሱ ሴት ልጅ ቅንድቧን ማሳጠር እንዴት ይታያል? ያኔ የተወሰነ መቀነስ ረዝሞ መቁረጥ ማለት ነው። በጣም ረዝሞባት ከሆነ አይኗን እስከ መጋረድ የደረሰ ከሆነ የዛኔ ችግር የለውም። ከዛ ውጭ ግን ለውበትና ለመልክ ብላ ምንም ያረዘመውን አይቻልም፣ አይፈቀድም። አይናቸው ቅንድብ የሚረዝምባቸው ደግሞ ሲያረጁ ጊዜ ነው። አይታችሁ ከሆነ በአብዛኛው ሽማግሌዎች፣ አሮጊቶች የዛኔ ቅንድባቸው በጣም የሚረዝምና ወደ አይናቸው እንትን ሊል ይችላል። ከዚያ ውጭ ግን ለውበትና ለቁንጅና ብላ እንትን የምትል የምታሳጥር ከሆነ አይፈቀድም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አናሚሳ ወልሙተነሚሳ ሲል መጥቷል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቅንድብን የሚቀነደቡና የሚያስቀነድቡ ሰዎችን ረግመዋቸዋል። ስለዚህ ከተላላቅ ወንጀል ነው፣ አይቻልም። መርሐባ። ፀጉርን መቁረጥም እንደዛው ነው ማለት ነው። ፀጉር መቁረጥ ልክ እንዲሁ በጣም ከረዘመና ለማንከባከብ ጊዜ የሚወስድባት ከሆነ የዛኔ ወይንም ደግሞ ለመንከባከብ አቅሙ የሌላት ከሆነች ልጅቱ ፀጉሯ በጣም በዝቶ የምትንከባከብበት አቅም ከሌላት የዛኔ በጣም ረዝሞ ካስቸገራቸው ጫፉን ቢቆርጡ ትንሽ ችግር የለውም። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ፀጉራቸውን ቀንሰዋል። የተወሰነች ጫፏን በጣም ረዝሞ ሲያስቸግራቸው ለዒባዳ ያዘናጋቸው ስለነበር በጣም ከረዘመ ለመንከባከብ የሚያስቸግር ከሆነ የዛኔ ጫፉ ትንሽ ቢቀንስ ችግር የለውም። ግን እንደዚህ አይነት ፀጉር አለው ነው ዛሬ ኢትዮጵያ ፀጉር ወርዶ ከጆሮ በላይ ከሆነ ግን አይቻልም በፍጹም። ከወንድ ጋር ይመሳሰላሉ። ከዛ በኋላ ያችን ከቆረጡላት። እሺ መርሐባ። የመጨረሻ ጥያቄ እስኪ የባል ሀቅ ንገረኝ የተወሰነ። የባል ሀቅ ባል በመልካም ሲያዛት ጊዜ ልትታዘዝ ይገባል። በመጥፎ ሲከለክላት ጊዜ ልትከለክላት። እሺ እና እኩል ሀቅ ነው ያላቸው በዚህ ጉዳይ ነገራችን ላይ በመልካም ማዘዝ እና ከመጥፎ መከልከል በሚለው ላይ እና ያ ነው። ሚስትም በመልካም ታዘዋለች፣ በመልካም ያዘታል። እሱ መጥፎ ሲሰራ ትከለክለዋለች፣ መጥፎ ስትሰራ ይከለክላታል። ሌላው ነገር የቤት እሱ ሚስቱን የማስተዳደር ኃላፊነት አለበት። እሷ ደግሞ በመጥፎ እስካላዘዛት ድረስ የዛኔ ልትሰማ ይገባል። ምናልባት ከቤት መውጣት ብትፈልግ የዛኔ ልታሳውቀውና ልትነግረው ይገባል። ያለ ፈቃዱ እንደፈለገች መውጣትና መግባት እሱ ጥሩ አይሆንም። ለሱም ለትዳራቸው ጥሩ አያስኬድም። እስካገባች ድረስ በባሏ ሐቅ ስር ትሆናለች። ይህ ነው እና ብዙ ሰው የሚመስለው እሱ ብቻ የሚያዝ ይመስላችኋል። እሷም ልክ እንዲሁ በመልካም ታዘዋለች፣ ከመጥፎ ትከለክለዋለች። እኩል ሐቅ አላቸው። አላህ ይህም በቁርአን ላይ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ይላል። በእነርሱ ላይ ባለው ልክ በእናንተም ላይ ልክ እንዲሁ ለእነርሱም ሐቅ አላቸው ለሴቶቻቸው ብሎ ተናግሮላቸዋል። ልክ እንዲሁ ደግሞ ሐዲስም ላይ ለሁነ ማ ዐለይኩም ወዐለይሂነ ማ ዐለይሂነ ብለዋል። ለእናንተ በእነርሱ ላይ ያለው በእነርሱ ላይ በእናንተ ያለው ላይ ሐቅ አላቸው እኩል ብሎ ተናግረዋል። ስለዚህ ያ ነው። እሺ ጀዛከላህ ኸይራን። ያ ሰላም። እሺ ልጆች ተሻለህ ወይ ላሳያችሁ እንዴ?
ምናልባት ለውጥ ያለ ይመስለኛል። አሁን የሆነ መድኃኒት ሰጠኝ የተጠቀምኩ ነው። ከ2 ሳምንት በኋላ ለውጥ ከሌለ ኦፕሬሽን እናደርጋለን ብለኛል። ለወለታ ትናንትና አንቺ ወለታ ነው ያወለታ ለታያችሁ 1 2 ከላይ ያለ ቀንሷል መሰለኝ ይታያችኋል። ከላይ ያለችው ትንሽ ያብጣ ነበረ። ያውና ወላሂ ግን እየቀነሰ ነው አይደለ? እስኪ ወደ ጎን ላሳያችሁ። እየቀነሰ ነው። በጣም ይገረመኝ ወላሂ ዶክተሩ ማለት ነው። አሁን ለተሄድኩበት ሻርጃ ነው። ይሄንንም ሁለቱንም አየውና መረመረውና ካየ በኋላ ይሄኛው ራሱ ላይ ከዚህ በፊት የተፈጠረበት ችግር አለ አይደል አለኝ። በጣም ነው የገረመኝ ወላሂ። አዎ አልኩት። በጥንካሬ እንደውም ይሄኛ ይበልጣል አለኝ። አዎ አልኩት። እውነቱን ነው። ይታቻል። እዚህ ላይ ምን እንደተፈጠረ ታውቃላችሁ? የዛሬ 8 ዓመት ምናምን አካባቢ ቤት እያለሁኝ ወንድሜ ጋር ክላስ ነበር የምናድረው። ቤት ውስጥ ምናምን እንደዚህ ኳስ ስለሚጫወቱ ኳስ ተጫውተው ሲመጡ እዛው አጠገች የምናድርበት እዛቸው ክላስ ውስጥ ነው ጫማቸውን የሚያስቀምጡት እና እኔ ደግሞ ትንሽ ሽታ ይረብሸኛል፣ የጫማ ሽታ። ከዚያ አንድን ነድ አመጣሁኝና ከሱቅ ገዝቼ ቤት ውስጥ ሰካሁት። ነዱን በዚህ አምጥቼ ነዱን እንደዚህ ወደ ላይ ነው የሰካሁት። እሳቱ ወደ ታች ይሆናል ማለት ነው። እንደዚህ ነዱ እየተቃጠለ በዚያው እንዲጨርስና እንዳልቅ ወደ ላይ ነው የሰካሁት። ከዛ እንደዛ አድርጌ ወንበር ላይ ቁጭ ብዬ ስልክ እየነካካው ነበር። የፀጉር ቤት አለ አይደለ? የወንበር ማለት ነው። ይሄ ፀጉር የሚስተካከልበት እሱ ላይ ልክ ረስቼዋለሁኝ። እሱን ነዱ ልክ እዚህ ከፊት ያጠገብ ነበር ያለው። እዛ እንድሸተኝ እንትኑ ያን ሽታ እንዳባርልኝ። ከዛ ቀጥ ስል እዚህ ጋር መቶ ስክት ነው ያለው ወላሂ። እዚች ጋር ደስ የሚለው ግን እዚህ ነው በቃ መሀከል ላይ አይደለም ምናምን። እዚህ ጋር ቀጥታ መቶ ስክት እንዲህ ብዬ ንቅል አደረኩት ሁሉ። ከዛ ትንሽ ወንድም ያበረች ኢብራሂም የምትባል ደነገጠች አስታውሳለሁ። ከዛ ለተወሰነ ቀን ይሄ ቅልት አለ በጣም እና አሁን ከትላንት ወደ ሻርጃ ስመረመር ከዚህ በፊት እዚህ ላይ የተከሰተ በሌላ ችግር ነበር እንዴ አለኝ። አዎ አልኩት። ቢሮ ይሄኛው ይበልጣል በማየት ራሱ ማለት ነው። መንጃ ፈቃድ ላወጣ ስል አለ አይደል ከሩቅ የሚፈትኑ ወጪ ፊደላት ምናምን ይሄ በደንብ ያለ እዚህ ላይ ግን ያነድ እንትን ድረስ ስለነበረ ትንሽ ትብሏል። አሁን እየቀነሰ ነው። በእጅህ አትነካካው ምናምን ብሎኛል። እኔ ግን በጣቴ ብቻ ስለሆነ የምነካው ችግር የለም እንትን የለውም። እቺ ወላሂ እየቀነሰች ነው ከላይ ያለችው። የሰላም እሺ ከዚያስ يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا
وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا وسوسا ሲቀበር ቀብር ቦታ ቁርአን መቅራት ይቻላል ወይ? ይህን የሚያዛንድም የቁርአንም ሆነ የሐዲስ ማስረጃ የለም። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ይህን አላደረጉ። يقرأ على موتاكم ياسين حديث ضعيف በሞቱ ሰዎች ላይ ያሲን እንቅሩላቸው የሚለው ሐዲስ ضعيف ነው። ታዲያ ምንድነው የታዘዘው በቀብር ላይ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ላይ በእርሳቸው ዘመን ሰው ከተቀበረ በኋላ ቁጭ ብለው እዛ ቁርአን አልቀሩም። ግን ምን እንዳለ ተመልከቱ። ሰሉ لأخيكم التثبيت فإنه الآن يسأل